ክፉ መንፈስ ሳኦልን በሚያሰቃየው ጊዜ ዳዊት ለሳኦል የሚጫወትለት በምን የሙዚቃ መሳሪያ ነበር? ከበሮ፣ በገና፣ ክራር ወይስ ዋሽንት? መልሱ በበገና ነበር። በእሳት እየነደደ ያልተቃጠለውን ቁጥቋጦ ያየው ማን ነበር? አሮን፣ ኢያሱ፣ ሙሴ ወይስ ኤልያስ? መልሱ ሙሴ ነበር። ኢየሱስ ለኒቆዲሞስ ሰው የእግዚአብሔርን መንግሥት ለማየት ምን ማድረግ አለበት ነበር ያለው? 40 ቀን መጾም፣ ሀብታም መሆን፣ መስዋዕት ማቅረብ ወይስ ዳግመኛ መወለድ? መልሱ ዳግመኛ መወለድ የሚለው ነው። አብዛኛውን የመዝሙረ ዳዊት መጽሐፍ የጻፈው ማን ነበር? ዳዊት፣ ሙሴ፣ ሰለሞን ወይስ ኢሳይያስ? መልሱ ዳዊት ነው። እኔ መንገድና እውነት ሕይወትም ነኝ ያለው ማን ነበር? መጥምቁ ዮሐንስ፣ ኢየሱስ፣ ጳውሎስ ወይስ ሙሴ? መልሱ ኢየሱስ ነው። ኢየሱስ 5000 ሰዎችን ከመገበ በኋላ ተርፎ የተነሳው ስንት መሶብ ነበር? 14፣ 13፣ 12 ወይስ 10 መሶብ? መልሱ 12 መሶብ ነው። ኢየሱስ ጠባቡ ደጅ የሚወስደን ወዴት ነው አለ? ወደ ሀብት፣ ወደ ሞት፣ ወደ ዝና ወይስ ወደ ሕይወት? መልሱ ወደ ሕይወት ነው። የነቢዩ ሳሙኤል እናት ማን ትባላለች? ሳራ፣ ርብቃ፣ ሐና ወይስ ሩት? መልሱ ሐና ናት። ኢየሱስ የረገመው የትኛውን የዛፍ አይነት ነበር? የበለስ ዛፍ፣ የዘንባባ ዛፍ፣ የሾላ ዛፍ ወይስ የወይን ዛፍ? መልሱ የበለስ ዛፍ ነው። ከሚከተሉት መካከል አሳ አጥማጅ የነበረው ደቀ መዝሙር የቱ ነው? ሉቃስ፣ ጴጥሮስ፣ ጳውሎስ ወይስ ማቴዎስ? መልሱ ጴጥሮስ ነው። ኢየሱስን በሕፃንነቱ ሊገለው የነበረው ማን ነው? ኔሮ፣ ሄሮድስ፣ ጲላጦስ ወይስ አርኬላዎስ? ኢየሱስን ሊገለው የነበረው ሄሮድስ ነው። ሙሴ ባህሩን ለመክፈል የተጠቀመው ምን ነበር? እጁን፣ መሐረቡን፣ ሰይፉን ወይስ በትሩን? መልሱ በትሩን ነው። 10ቱ ትእዛዛት የሚገኝበት መጽሐፍ የቱ ነው? ዘጸአት፣ ዘዳግም፣ ዘፍጥረት ወይስ ሐና ለመልስ ናቸው? መልሱ ሐና ለመልስ ናቸው የሚለው ነው። ሚስቱ ሞታ እንዳያለቅስ የተከለከለው ነቢይ ማን ይባላል? ሕዝቅኤል፣ ኢሳይያስ፣ ኤርምያስ ወይስ አብድዩ? መልሱ ሕዝቅኤል ነው። የአሕዛብ ሐዋርያ የነበረው ማን ነው? ዮሐንስ፣ ያዕቆብ፣ ጴጥሮስ ወይስ ጳውሎስ?
መልሱ ጳውሎስ ነው።